አሁን በቅርብ ጊዜ በዓለማችን ላይ ያልታወቀ አይን ያላየው ጆሮ ያልሰማው የእግዚአብሔር ንቅናቄ በምድራችን ሊፈጸም ነው። ጌታ ያለኝ ነገር አለ። እኔ ብቻ አይደለም። የፔንቴኮስታል ንቅናቄ ጀምረው በ1906 እነ ዊሊያም ሲሞር የተባለ ጥቁር አይነ ስውር ነበር። በዛን ዘመን ነጭና ጥቁር አብረው አይቀመጥም። በባስ ላይ አብረው አይሄዱም። አብረው ምግብ ቤት አይገቡም። እና ይሄ ሰውዬ ልቡ ተቃጠለ። በእግዚአብሔር ቃል ፈለገ፣ የእግዚአብሔርን ቃል። ይሄን ቃል ለመስማት ብሎ ነጮች በሚባሩበት ትምህርት ቤት ውስጥ ከጓሮ ላይ ከመስኮት ስር ተለጥፎ ሰማ አንድ ነገር። ድንገት የሚል መንፈስ ቅዱስ በላቸው ላይ ወረደ። በልሳን ተናገሩ የሚል ድምፅ ሰማ። ያ ልቡ ተቀጣጠለ። ጸሎት ጀመረ። የሪቫይቫል የፔንቴኮስታል ንቅናቄ ጀመረ። ያን ጊዜ ነው ያንን ዘረኝነትን አፍርሶ ጥቁር ከነጭ ጋር ሰው ሁሉ ባንድ ላይ አሜሪካ አዞሳ ስትሪት ላይ ትልቅ ሪቫይቫል ተነሳ። ክብር ለእግዚአብሔር ይሁን። ዛሬ እዛ ውጤት ናት እቺም ቸርች። ነገር ግን አልቀጠለም። እንደዛ መጠበቅ ሲገባ አልተጠበቀምና ይሄ ሰውዬ በ1922 ነው ወደ ጌታ ሄደው። ሲሞር ከመሄዱ በ1922 አንድ መልእክት ተናግሯል፣ ትንቢት እንዲህ የሚል ከኔ በኋላ 100 ዓመት በኋላ ላይ ይሄ አሁን የተነሳው ሪቫይቫል የሚሽን ሪቫይቫል ነው፣ የወንጌል ሪቫይቫል ነው። ከ100 ዓመት በኋላ የሚመጣው ሪቫይቫል ደግሞ አለ ክርስቶስ ኢየሱስ ቤተክርስቲያን ልትነጠቅ ዘመን ስለሆነ በአይነቱ የተለየና ያልተጠበቀ እንግዳ ነገር የሚሆንበት ከ100 ዓመት ሪቫይቫል ይነሳል አለ። ያ ሪቫይቫል ይነሳል ደግሞ በምስራቅ አፍሪካ ነው አለ። በአፍሪካ ደግሞ እርግጠኛ ሆኖ ኢትዮጵያ ውስጥ ነው። አይን ያላየው ጆሮ ለዓለም የሚሆን ወንጌል የሚነሳው ያመነ አሜን በለኝ። እንሩጥ፣ በዚህች አንርካ። ከፊታችን አለ ክብር። ኦሻካባ ወሻ ክርስትና ተው። በዚህ አንረካም። ይሄ የሱ እጅ ምልክት ነው። ገና እንወርሳለን ክብርን። ሃሌሉያ። አሁን ለዛ ፕሮግራም በዚያ 19ና 20 ከአፍሪካ በአጠቃላይ መንፈሳዊ ሰዎች ይመጣሉ። አዲስ አበባ ላይ እኛ ያዘጋጀነው ፕሮግራም አለ። እሱ ብቻ ሳይሆን ፓርላማ አባላት፣ የዩጋንዳ ፓርላማ አባላት፣ የኬንያ ቀዳማዊት እመቤት ሁሉ ይመጣሉ። ምን በኢትዮጵያ ሊነሳ ላለው ሪቫይቫል እሳት ሁኖስ ዛሬ በዚህ ቢጀምርስ? ሃሎ እንግዳችሁ መጥቷል። ኢየሱስ ሳምንት አይደለም ዛሬ ይጀምራል። እግዚአብሔር ክብር ያመነ አሜን ይበለኝ። እነሆ በትንሹ አንርካ፣ እምቢ ማለት እንጀምር። እንሩጥ። የእግዚአብሔር ክብር ሊመጣ ነው። ሚሽነሪ አውሮፓ የምንልክበት፣ አሜሪካ የምንልበት፣ አረብ ሀገር የምንልክበት የእግዚአብሔር ቅባት ኃይል ሊመጣ ዘመን ደርሷል። ያመነ አሜን በለኝ። ሙታን ሊነሱ፣ እውሮች ሊበሩ፣ ሽባዎች ሊተረተሩ ልዩ ቅባት ስማ እንጂ ፓስተሬ፣ መጀመሪያ ሲጀምሩ ነው ቀለም የመረጣችሁት። አሁን ነው ፊኒሺንግ ላይ ነው። ይኸውልህ ከዚህ በፊት ያልሆነ በፊኒሺንግ ላይ የሚመጣ ቅባት አለ። ኢየሱስ ሊመጣ ነው። ማን የተዘጋጀ? እቺ ጨምዳዳ አሮጊት ቤተክርስቲያን አትነጠቀም። ግን አስሞሻሩ መንፈስ ቅዱስ ይመጣል። ንቅናቄ ይፈጠራል። ዋው! እርግጠኛው ነው እዚች ምድር ላይ የፈውስ ፕሮግራም ብለን የማናዘጋጅበት ጊዜ ይመጣል። አንተ ባለበት እውር ይበራል። በመስሪያ ቤት ውስጥ፣ በንግድ ቦታ ላይ በመስሪያ ቤት ላይ አጋንን ተቀምጦ አብሮ ላይ አይማመልክ የጠላት ኃይል። ስማ እንጂ ኪዳን የሌለው ቃል የሌለው ተስፋ የሌለው ኢትዮጵያን አይወርስም። ኪዳን ያለው ቃል ያለው ተስፋ ያለው የእግዚአብሔር ልጅ ኢየሱስ። እንሩጥ። ክብር አለ፣ ሽልማት አለ። ሃሌሉያ ሃሌሉያ። አሁን አዲስ ነገር ሊፈጠር ነው። አሁን የሚነሳው ቅባት በከተማችሁ ውስጥ እንደተደረገው ሰዎች ፖስት የሚደረጉበት ሳይሆን ትውልድ ላይ ኢየሱስን ፖስት የሚያደርግ አንድ አዲስ ንቅናቄ ከማን ኤቭሪባዲ ሃሌሉያ ሃሌሉያ። የሆነ ነገር እየወረደ ነው። እባክህ ነገ አትጠብቅ። ሊመጣ ነው። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው። ኢየሱስ ሊመጣ ነው።
ኢየሱስ ሊመጣ ነው። ዋው! እንግዲህ ስሙኝ፣ ከእንቅልፍ የምንነሳበት ሰዓት አሁን እንደደረሰ ዘመንን ወቁ። ካመንበት ይልቅ መዳናችን ወደኛ ዛሬ ቀርቧል። ሌሊቱ አልፏል፣ ቀኑ ቀርቧል። ከእንግዲህ ጨለማ ስራ አውጥታችሁ ብርሃን ጋሻ ልበሱ። በቀን እንደሚመላለስ በአግባብ ተመላለሱ። በዘፈን በስካር አይሆን፣ በዝሙት በመዳራት አይሆን፣ በቅናት በክርክር አይሆን። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት። ምኞትን እንዳይፈጽም ለስጋ አታስቡ ይላል። ከእንቅልፍ የምንነቃበት እስቲ ንቁ በሉ። እስቲ ንቁ። ከምን? ከእንቅልፍ። ሁለተኛ እወቁ። ምኑን? ዘመኑን። ምንድነው ዘመኑ? ኢየሱስ ሊመጣ ነው። አውልቁ። ምንን? ኃጢአትን፣ የጨለማ ስራን አውልቁ። ልበሱ። ምንን? ኢየሱስን። እንዲህ በሉ እስቲ፣ ንቁ በሉ እስቲ፣ እወቁ፣ አውልቁ፣ ልበሱ በሉ እስቲ። ያመነ አሜን ይበለኝ። መኝታ መንፈሳዊ አንተ የምትተኛ ንቃ፣ ከሙታን መካከል ተነስ። ማን ያበራልሃል? ክርስቶስ ያበራልሃል። ቀኖቹ ክፉዎች ናቸው። ቀኖቹ ክፉዎች ናቸው። ዘመኑ ዋጁ። የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች ጅሎች አትሆኑ። እባካችሁ አትገፋፉ። ዘመን መጥቷል። አሁን ሃሎ፣ ዘመን መጥቷል። ኢየሱስ ሊመጣ ነው። እኛ ወደሱ እንድንሮጥ እስቲ በሉ እስቲ። ዛሬ እኔ ቀናት የሚል ማን ነው? ስሙ ለዘላለም ይባረክ።